ጮጋራ ተቃጠልኩኝ፣ ጮጋራ ነደድኩኝ፣ ጮጋራ አስቸገረኝ። ጮጋራ ህመም ብዙ ጊዜ አሰቃየኝ። ከጮጋራ ህመም በምን ሊገላገል? ሐኪም ቤት ሄጄ መዳን አቃተኝ ብላችሁ ተጨንቃችኋል? ዛሬ እኔ 4 ዓመት ሙሉ ከጮጋራ ህመም የተገላገልኩበትን ነገር ይዤላችሁ መጥቻለሁ። ላይክ ሰብስክራይብ በማድረግ ይህንን ቪዲዮ ጨርሳችሁ ከሰማችሁ ዛሬ ጀምራችሁ የጮጋራ ህመማችሁ ከእናንተ ይርቃል። ጮጋራ ህመም እስኪናፍቅ ድረስ ታስባላችሁ። ገባችሁ አይደል? አሞኝ ነበር እንደ እስክትሉ ድረስ ማለት ነው። ስለዚህ ምነግራችሁ በቤታችሁ በምንሰራ በራሳችን በምናዘጋጀው ነገር ብዙ ወጪ ሳናወጣ ከጮጋራ ህመም እንዴት እንገላገል? ዛሬ ነው የማካፍላችሁ። ጮጋራ በሽታን ከረሳሁኝ 3 ዓመት ድፍን ሆነ። እግዚአብሔር ይመስገን ድፍን 3 ዓመት ሆነ ከጮጋራ በሽታ ከተገላገልኩኝ። ምግብ መብላት አልችልም ነበር። በርበሬ ያለበት ምግብ አልበላም ነበር። ቡና እንደ ልብ አልጠጣም ነበር። ትኩስ የሆነ ነገር እንደ ልብ አልጠጣም ነበር። ምግብ አማርጦ ነበር የምበላው። አንዳንድ ቀንማ ከበሶ ውጭ ሌላም ነገር አልጠጣም አልነካም። ግን አሁንሳ እግዚአብሔር ይመስገን ከአንድ እህቴ የወሰድኩት ምክር ጠቅሞኝ አክሞኝ ተፈውሼ ቀረሁ። ስለዚህ ይህንን ምስጢር ብዙ ሰው አይናገርም። እኔ ደግሞ ልንገራችሁ። እሱም ምንድን ነው ብትሉ በተልባ እንዴት እንደዳንኩኝ። መጀመሪያ ተልባ ጠጪ ተልባ ጠጪ ተልባ ጠጪ ተልባ ጠጪ ይሉኛል። ተልባ አፈላለሁ ጠጣለሁ፣ ተልባ ዘፈዝፋለሁ ጠጣለሁ፣ ምንም ለውጥ የለም። ታዲያ ተልባ እንዴት ያድነኛል በሚል እኔም ተውኩት፣ ተልባ መጠቀምን ተውኩት። ሐኪም ቤት መከታተል ጀመርኩ። ሾርባ ይሰጠኛል፣ በየጊዜ ሄዳለሁ። ሾርባ ወስዳለሁ፣ በየጊዜ ሄዳለሁ፣ እታከማለሁ። መከራየው መረር አለኝ። ዞሮ ዞሮ የዳንኩበት በተልባ እንደሆነ ልነግራችሁ ነው። ልብ ብላችሁ ማዳመጥ ያስፈልጋል። ልብ ብላችሁ ካዳመጣችሁ ከጮጋራ በሽታ እንዴት እንደምትድኑ በዛሬ ቪዲዮ አሳያችኋለሁ፣ አስረዳችኋለሁ። በቀጣይ ቪዲዮ ደግሞ እግዚአብሔር ካመቻቸልኝ በእጄ እየሰራው ባሳያችሁ ደስ ይባለኝ ነበር። አዝናለሁ፣ በእጄ ሰርቼ ማሳየት አልችልም። በተልባ መዳን እንዴት እንደሚቻል ግን እነግራችኋለሁ። ምክንያቱም በእጄ ሰርቼ ማሳየት የማልችለው ያለሁት ስደት ነው። ቤት ውስጥ እቃ መቅረጽ አልችልም። እያበሰልኩኝ መቅረጽ አልችልም። የቤቱን እቃ ማሳየት አልችልም። የቤቱን ምግብ ማሳየት አልችልም። የራሴ ቤት ቢሆን ቀርጬ እንዴት እንደሚሰራ እንዴት እንደሚደረግ እያሳየው ደረጃ በደረጃ ላሳያችሁ ይችል ነበር። ሆኖም ግን በንግግሬ ተረድታችሁ እኔ በሚላችሁ መሰረት ካደረጋችሁ ከጮጋራ ህመም በ6 ቀን ብቻ ድናችሁ፣ እውነቴን ነው የምላችሁ፣ በኮሜንት ታመሰግኑኛላችሁ። እኔ እንዳልኳችሁ አድርጋችሁ በ6 ቀን ውስጥ ጮጋራችሁን ካልዳናችሁ እግዚአብሔርን ነው የምላችሁ፣ በኮሜንት እኔን እንደፈለጋችሁ አድርጋችሁ ጠይቁኝ፣ ስደቡኝ ብትፈልጉ። እኔ ረጅም ጊዜ ከ15 ዓመት በላይ በጮጋራ ህመም በጣም ሰቃይ ነበር። ሲወለድ አብሮኝ ነበር የተወለደ የመሰለኝ። በልጅነቴ ከትምህርት ቤት ወደ ሐኪም ቤት ነበር ስራዬ። ጀርባዬ ዞሮ ነበር የሚያቃጥለኝ። ሲሄድ በየሐኪም ቤት ሁሉ ጮጋራ ነው የሚባለው። በየሐኪም ቤት ሁሉ ጮጋራ ነው የሚባለው። የሚገርማችሁ ወተት ራሱ አይወድም የኔ ወተት ማይወድ ጮጋራ አለ። ቀዝቃዛም ነገር የማይወድ ጮጋራ አለ። ትኩስ ነገር በለሽን መከራ ነው። ቀዝቃዛ ነገር በለሽን መከራ ነው። ከዛ ሁሉ ግን ከጮጋራ በሽታ የዳንኩበት በእውነት ከእግዚአብሔር በታች በተልባ ብቻ ሞክሬያለሁ። ተልባም ወይ 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 የሚባል ነገር አይሆንም። አንድ ነገር ለማድረግ
ወስናችሁ ማድረግ አለባችሁ። በማስተዋል ማድረግ አለባችሁ። ታዲያ እንዴት ነው ተልባ የምናደርገው? መጀመሪያ ተልባ በደንብ መለቀም አለባት። በወንፊት መነፋት አለባት። ከዛ ተልባ ታጥባላችሁ። ጽድት ታርጋችሁ ካጠባችሁ ከለቀማችሁ ለቀማ ራሱ መከራ ነው። በደንብ ጽድት ታርጋችሁ አንድ ድንጋይ ሳይጨመርበት ለቅማችሁ አጥባችሁ ታሰጡትና ይደርቃል። ሲደርቅ ምጣድ ላይ ትቆሉታላችሁ። በደንብ አታበስሉትም። ልብ በሉ። በደንብ ካበሰላችሁ ከተልባ የሚገባውን ማቴሪያል አታገኙትም። በደንብ አታበስሉትም። ከዛ ለእናንተ እንዲፈጭላችሁ በደንብ እንዲፈጭላችሁ አድርጋችሁ ምጣድ ላይ ትቆሉትና ታወጡና ታቀዘቅዛላችሁ። ሲቀዘቅዝ ያንን ትፈጫላችሁ። በደንብ አድርጋችሁ ነው የምትፈጩት። ከፈጫችሁ በኋላ ሽርክቱ አይገባም። ትነፋላችሁ በወንፊት ገባችሁ አይደለ? ሽርክት ራሱ አይገባም። በወንፊት ትነፉና በወንፊት በደንብ ነፍታችሁ እንደ ላማ ጤፍ ነው የሚሆነው። እንደ ላማ ጤፍ ታደርጋላችሁ። ከዛ እሱን ውሃ ትጨምሩበታላችሁ። በእጃችሁ ትመጡታላችሁ። አንዳንዶቹ ምን ታደርጋላችሁ? ልክ ማሽን ውስጥ ትጨምሩና ሁር አድርጋችሁ ታወጣላችሁ። አይደለም፣ ውሃ እየጨመራችሁ በእጃችሁ ታሹታላችሁ። ውሃ ትጨምራላችሁ። የምትፈልጉት ደረጃ ላይ ሲደርስ እንደ ጁስ ሲሆንላችሁ አንዳንድ ብርጭቆ በየቀኑ ጠዋት ተነስታችሁ ፊታችሁን እንደታጠባችሁ ምግብ ባልበላችሁ ሆድ አንድ ብርጭቆ መጠጣት አለባችሁ ለ6 ቀናት። ገባችሁ አይደል? ለ6 ቀናት አንድ ብርጭቆ ያዘጋጃችሁትን በጥራት ያዘጋጃችሁትን ተልባ አንድ ብርጭቆ ለ6 ቀናት መጠጣት አለባችሁ። ከጠጣችሁ በኋላ ወደዳችሁም ጠላችሁ እስከ 6 ሰዓት ምግብ አለማብላት። እስከ 6 ሰዓት ከጠጣችሁበት ሰዓት ጀምሮ እስከ 6 ሰዓት ምግብ አለማብላት። ከዛ በኋላ በርበሬ በጥብጣችሁ ብሉ። የፈለጋችሁ ነገር በጥብጣችሁ አድርጉ። ለ6 ቀን እንደዚህ አድርጋችሁ ሞክራችሁ በ7ኛ ቀን ታቆሙላላችሁ። የሚገርማችሁ ሱስ ነው የሚሆንባችሁ። ከዛ ጭራሹንም ተልባ ትውት አድርጉት፣ አትነካኩት። ታዩታላችሁ። በሳምንት ለውጥ ታዩታላችሁ። ያ ካልሆነ እውነቴን ነው የምላችሁ፣ በኮሜንት እውነት በኮሜንት ጠይቁኝ። እውነቴን ነው የምላችሁ። እኔ እየጠቀመኝን ለሚዲያ ብዬ አይደለም የምነገርኳችሁ። ብዙዎች ስለሚሰቃዩ ለእናንተ ብዬ ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ። እኔ የጠቀመኝ ለእናንተ እያንዳንዱን ነገር ለእናንተ ያስረዳችኋለሁ። በተልባ ጨጓራን ህመም መዳን ይቻላል። ሰላም ጤና ይስጥልኝ።